ይህ የዳኒ ጉርሻ ጊዜ ነው። ሄደ የዳኒ ጉርሻ በዚህ ሚዲያ ልቦናን የሚያበሩ አእምሮን የሚያሰፉ ቁም ነገሮችን ሳይበዛ ሳይንዛዛ በጥበብ ከሽነን እንጋብዛችኋለን። ጉርሻ፣ የዳኒ ጉርሻ። ሰላም ጤና ይስጥልኝ። ይህ የዳኒ ጉርሻ ቻናል የትረካ ጊዜ ነው። ከመጻሕፍት ዓለም ብለን በጋዜጠኛ ደጀኔ ጥላሁን ነጎድጓዳማ ድምፅ ባንከፍትላችሁ ባለችን ድምፅ ከመጽሐፍት ዓለም በዚህ ፕሮግራም ከተለያዩ መጽሐፍት ቦጨቅ አድርገን የምናቀርብላችሁ የትረካ ጊዜ ነው። አብራችሁን ቆዩ። ራስን ሳያሽሞነሙኑ ከነጉድፍ ግርዳፍ ማየት ያማል። በእኔው ነው ይሄ ነው። ቢያመኝም ለማየት ቢቀፈኝም ነፃ አውጣ ዘንድ ራሴን መጋፈጥ ነበረብኝ። Sometimes we go through hell to get to heaven, don't we? ከሷ ሌላ ሴት የተፈጠረ የሌለ እስኪመስለኝ ማዚ እንደ ጣዖት ሆና በውስጤ ነግሳ ነበር። እሷ ሞታም የኔ ሕይወት ግን በእሷ ትዝታቷ አስሮ ወዲያ ወዲህ ይንከላወሳል። አግባብ አይደለም፣ ይሄ በደል ነው ብዬ በእሷ ሞት በፈጣሪ ላይ ቂም ሳልይዝበት ስቀራለሁ። እሷ ከሞተች በኋላ የነበሩ 3 ዓመታት እንዴት እንዳለፉ ቆም ብዬ ሳስበው አናቴ ይዞራል። ልጅ ሳለሁ ጀምሮ ራሴን የማውቀው ሰውም የሚያውቀኝ በትምህርት ጉብዝናዬ ነው። ጎበዝ ተማሪ፣ አእምሮ ብሩህ፣ ጂኒየስ እየተባልኩ በሙገሳ ነው ያደጉት። ያ ማንነት አብሮኝ አድርጎ ማዚ መታ ለሕይወቴ ጣም ባትሰጠው ኖሮ የሆንኩ ደረቅ ድንጋይ ነበር። I was attached to and identify myself with all that I am, my excellency, my academic achievement, pride. ከዚህ ሁሉ ጠብ ያለው የተወለደው ትምክህት ኩራት ነው። ኩራት አሉ አባቶች፣ የሕያው አምላክ ልጆች የተፈጥሮ የበላይ ገዦች ሆነን እንደ መፈጠራችን ኩራት በተፈጥሯችን ውስጥ ተደውሯል። ይህ በተፈጥሯችን ውስጥ የተደወረው ኩራት ነው ወጥመድ ሆኖ ጥሩ ሰርተን እንኳን ጠልፎ ጥሎ መጥፎ የሚያደርግብን። አንዳንዴ ራሴን ሳስበው ከወራጅ ውሃ ከወንዝ መሃል የተጎለተ ድንጋይ ሆኖ ይታየኛል። ውሃው ገፍቶ የማይወስደው ድንጋይ እዚያው ባለበት በዙሪያው ብዙ ይሆናል። እዚያው ባለበት ብዙ ይደረጋል። እዚያው ባለበት መረጋገጫ ሆኖ ቆሟል። እዚያው ባለበት ውሃ እየላሰው ውሃ እያጠበው ይሄዳል። ወደ ተቀመጥኩበት የሚመጣ ኮቴ ድምፅ ሰማሁና ዞር ስል አባ ነበሩ። የለበሱትን ጥቁር የመነኩሴ ቀሚስ የተንዠረገገው የጽጌረዳ ቅርንጫፍ እሾህ እየጎተተው ወደ እኔ እየመጡ ነው። ብድግ ስል እጄን ይዘው ከወንበሩ እያስቀመጡኝ ከጎኔ ቁጭ አሉ። ልጅ ቴዲ፣ ይህንን ቦታ የወደድከው ትመስላለህ። ከዚህ ልትቀር አሰብክ እንዴ? አሉ ቀልድ ባዘለ ድምፅ ሳቅ እያሉ። እኔም ሳቅ ብዬ በውስጤ ከዚያ ቅዱስ ሰው ጋር ስለተፈጠረው ሁኔታ አልጠይቃቸው ሳስብ ገጸ ላይ ተቀይሮብኛል፣ ከላይ አንዳች ወረደ ሸክም ያለ ትመስላል ሲሉ ሐሳቤን ቀደሙት። እኔም ስለሆነው ሁሉ ያ ቅዱስ ሰው ያለኝን ነገርኳቸው። የምነግራቸውን ሁሉ እንደሚያውቁት ቢሰማኝም እሳቸው ግን እንዳላወቀ በጥሞና ሰሙኝ። ግን አባ እርስዎ ለምን ዝም አሉ? ይህን ድክመቴን ይህን ኃጢአቴን እያወቁ ለምን ዝም አሉኝ? እንዴት እንደተገናኘን መቼም አይረሳም። በመንፈሳዊ ሕይወት ገና ሕፃን በነበርክበት ጊዜ ላይ ነው። በዛን ሰዓት ሕይወት ሁሉ ይሽከረከር የነበረው በምትወዳት ፍቅረኛ ሞት ዙሪያ ነበር። የእሷ ሞት ተከትሎም የትምህርት መቋረጥ፣ ያልጠበቅከው ሕይወት ውስጥ መዘፈቅ ነበር ሐሳብን የሞላው። በዚያን ሰዓት የመኖሬ ምክንያት እሷ ናት ብሎ ለሚያምን ሰው የለም፣ የመኖሬ ምክንያት ክርስቶስ ነው ብሎ ሁኔታዎች ሰዓቱ ሳይፈቅድ መስበኩ ሰውየውን ከፈጣሪው ማጣላት ነው የሚሆነው። እሱ ፈጣሪ ለታገሰ እኔ ማንኝ የማጣድፍ ዝግጁ አልነበርክም።
እሱ በሚያውቀው ቀድሞውንም ትንሽም ቢሆን የነበረ ዝንባሌ ፈሪሃ እግዚአብሔር ወደ ክፉ ጥፋት አልመራህም። ዛሬ ግን ባልጠበቅከው ባላሰብከው መንገድ ዞሮ ከልብ ደረሰ። ይህን ሥራ አቀለያየ ጊዜ ነው ጥፋት የሚሆንብህ። ለወትሮ የክርስቶስ ክሎች በዚህ መልኩ ሰውቀው ከሰው ቀርቦ እንዲህ አይመላለሱ። ያንተን የልብ መሻት አይቶ ነው እንዲቀርቦ ውስጥን ገልጦ ያሳየ። ሌላው ነገር ልጅ ቴዲ አሉና መስቀል በያዘው እጃቸው ጀርባዬን መታ መታ አደረጉ። እንዲህ በአባታዊ ፍቅር አቅርበው ሲጎሱም ደስ ይለኛል። እኔ ሳላየው በዙሪያ የሰፈረ ክፉ መንፈስ አይተው የሚያባርሩት ይመስለኛል። ማን ያውቃል? ያ ቅዱስ ሰው ምናልባትም ዕድሜን ሙሉ በከንቱ ከመርከብ ነው ያዳነክ። እንዴም ማለት አባ፣ ይህ መገለጥ በራስህ ዘንበና ባለማስተዋል ከአእምሮ ካልጠፋ ከዚህ በኋላ ላለው አካሄድ ማማሰከሪያ ይሆናል። ዛሬ ጣልከውን እኔ ነኝ ብለህ የምታስበውን የአካዳሚ ማንነት ነገ በሌላ ተተካውና እዚያው የቀደመ ቦታ እንዳትገባ ተጠንቀቅ። ተመልሰ የራሴ ጎባሪያ እንዳትሆን ተጠንቀቅ። እንዲያውም ከትላንቱ የከፋ ነው የሚሆነው። ምክንያቱም የእግዚአብሔር ሰው ሃይማኖተኛ ልትሆን ነዋ፣ መንፈሳዊ ልትሆን ነዋ፣ በቤቱ ልትመላለስ ነዋ። የእግዚአብሔር ዕውቀት ስለ ቴዎሎጂና ዶግማ የተጻፉ መጻሕፍትን በማንበብ ብቻ አይገኝም። በመንገድ ይረዱ ያመላክቱ ይሆናል፣ በራሱ ግን የትም አያደርስም። የእግዚአብሔር ዕውቀት የሚገኘው ረዥምና አድካሚ በሆነ መንፈሳዊ ልምምድ ነው። ዕውቀት አያጸድቅም። እንዲያውም ትሕትና ከጎደለው ወጥመድ ነው የሚሆን። ዕውቀት ድግሪ ቢያስጭን እንጂ አክሊል አይሆንም። የጻድቅ አክሊል የሚሆነው ባወቅከው በተረዳው ሆነ ስትገኝ ነው። ዕውቀት ከትሩፋት ጋር እንዳታምታታ ተጠንቀቅ። ይሄ ያልተገለጠላቸው እግዚአብሔርን እናውቃለን ለእግዚአብሔር ቅርብ ነን የሚሉ የብዙዎች ችግር ነው። እሱን ያገለገሉ ሲመስላቸው ባለማስተዋል ሥራቸው ሁሉ ለራሳቸው ነው። አባሽን ወደ በዚህ ጉዳይ ላይ ያሉት አባባል አለ። ሕይወት ሙሉ በጌታ ቤት ስታገለግል ኖረሃል። መቼ ነው የቤቱን ጌታ የምታገለግለው? ከኔ ጋር ነህ ቴዲ? አሁን አባ፣ ዛሬ አንተ ዝግጁ ነህ። ትላንት ስትደክም የነበረው ጌታችን በቃሉ እንዳለው ባረጃ አቁማዳ አዲስ ወይን ጠጅ ለማኖር ነበር። ባረጃ አቁማዳ አዲስ ወይን ጠጅ የሚያኖር የለም። ቢደረግ ግን አቁማዳ ይፈነዳል፣ የወይን ጠጁም ይፈሳል፣ አቁማዳውም ይጠፋል። ነገር ግን አዲሱን ወይን ጠጅ በአዲስ አቁማዳ ያኖረዋል፣ ሁለቱም ይጣበቃሉ። ልበ ንጹሐን ለእግዚአብሔርን ያዩታል። የሌለ ጌታ ልብን አንጻ፣ ልብን ቀየር። አሁን እንዲሁ ከመመላለስ ወጥተህ ቀጣዩን እርምጃ የምትወስድበት ጊዜ ነው። የእግዚአብሔር ነገር እንዲሁ በአእምሮ ያለ ረቂቅ ሐሳብ ከመሆን አልፎ ከጭፍን እምነት ወጥተህ የምታመሳርጥርበት ጊዜ ደርሷል። በመሠረቱ እምነት ሁለት ደረጃዎች አሉት። ልጅ ቴዲ፣ የመጀመሪያው ደረጃ እምነት ላይ ያለ አንድ ሰው እግዚአብሔር አለ ብሎ ያምናል። ፈጣሪ አለ ብሎ ማመን ብቻ ሳይሆን በሥላሴም ሊያምን ይችላል። ይህ የመጀመሪያ ደረጃ እምነት አስፈላጊ ቢሆንም ወደ እግዚአብሔር ለመመለስ የምንወስደው የመጀመሪያ እርምጃ ቢሆንም ያን ያህል ኃይል የለው። የእምነት መግቢያ ነው። አለመታደል ሆኖ ብዙዎች እዚህ ደረጃ ላይ ታስረው ይቀራሉ። በእግዚአብሔር ታምናለህ? መልካም። ከጭፍን እምነት ባለፈ ምን ማረጋገጫ? ካንተ የማወቅ አቅም ውጭ የሆነን እውነታ ሌሎች በገለጹልህ ይሁንን ብሎ መቀበል በቂ አይደለም። አባቶች እንደሚያስተምሩት በመጀመሪያው እምነት ደረጃ ወደሚቀጥለው ሁለተኛ ደረጃ ይሸጋገራል። እዚህ ደረጃ ላይ የአንድ ሰው እምነት እንዲሁ በእግዚአብሔር ማመን ብቻ ሳይሆን ቀጥተኛ ከሆነ ተመክሮ የመነጨ ነው።
እምነቱ በፍልስፍና የተቀመረ ረቂቅ እውነት አይደለም። በዚህ ደረጃ ላይ ስትደርስ እምነት በማይታወቅና በራቀ እውነታ ላይ አይደለም፣ ቀርበ የቀመስከው ተጨባጭ እውነታ ነው። አባ ከመናገር ታቀቡና በርቀት ወዳለው የእርሻ ሜዳ ይቃኙ ጀመር። በዚያ ቅዱስ ሰው አልፎ እግዚአብሔር ልቤን ነክቶት የሚሉትን ለመቀበል አልከበደኝም። እውነት ብለዋል አባ። እስካሁን ለዚህ ዝግጁ አልነበሩ። ልጅ ቴዲ ወደ እኔ መለስ ብለው መስቀል በያዘቻቸው ጀርባዬን መታ እያደረጉኝ ቀጥተኛ የሆነ ግንኙነት ተሞክሮ ከእግዚአብሔር ከሌለን አንዴም እንኳን ጣዕሙን ካልቀመስከው አስቸጋሪ በሆነ መንፈሳዊ መንገድ ላይ ለመጓዝ አቅሙ አይኖርህም። ምክንያቱም በዚህ በወደቀ ዓለም ውስጥ እስካለን ኃጢአት ቅርባችን ነው። ከስሜትና ደስታ ጋር ተደባልቆ በኃጢአት ለመውደቅ ቀላል ነው። የዓለምን ማታለል፣ የኃጢአትን ስበት በቲዎሪ ብቻ በምታውቀው እግዚአብሔር ልታሸንፈው አትችልም። ለዚህ እንግዲህ የመጀመሪያው እርምጃ ንስሐ ነው። ይገርማል። ብዙ ጊዜ የንስሐን ትርጉምና ጥቅም አሳንሰን ነው የምናየው። አሁን አንተ ንስሐ ግባ ብለህ ምንድን ነው ወደ አእምሮ የሚመጣ? ምናልባት በንባብ የቃረምከው ነገር ስላለ እሱን ታስብ ይሆናል። ለብዙዎች ግን መልሳቸው ከትርጉምና ምንነቱ ያጠረ ነው። ንስሐ ስለ ሠራው ኃጢአት መጸጸት፣ ከክፋት መመለስ ማለት ቢሆንም ይሄ ብቻ አይደለም። በግሪክ ቃል ትርጉሙን ብናየው አሁን አንተ በሕይወት እየሆነ ያለውና ልታደርገው የተነሳከውን ግልጽ አድርጎ ያሳያል። ሜታንያ የሚለውን የግሪክ ቃል ታውቋለህ ብዬ እገምታለሁ። አሁን አባ ሜታንያ በአማርኛው ንስሐ በግሪክ የሚሰጠን ትርጉም ሰፊ ነው። መሠረታዊ የልብና የአእምሮ ለውጥ፣ መሠረታዊ የአመለካከት ለውጥ ማለት ነው። ራስን፣ ሌሎችን፣ እግዚአብሔር የምናይበት አዲስ መንገድ መክፈቻ ሲሆን ነፍሳችን ከእግዚአብሔር ጋር እንደገና ለመገናኘት በምታደርገው ሂደት የመጀመሪያውና አስፈላጊው እርምጃ ነው። ዕለት ዕለት በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ እንዲል መጽሐፉ። ይህ እንግዲህ አንዴ አድርገው የምትተወው ሳይሆን ዕለት ተዕለት በሕይወት ሙሉ የሚተገበር ነው። የነገሮች ሁሉ ፈጻሚ እግዚአብሔር ቢሆንም የእኛም ተባባሪነት ግድ ይላል። ሰው እንጂ አሻንጉሊት አልፈጠረማ። አየህ፣ ነፃነት ሰጥቶናል፣ ፍሪ ዊል። ለዚህም ነው በበር ቆሜ አንኳኳለሁ፣ ማንም ድምፄን ሰምቶ ቢከፍትልኝ ወደ እሱ ገባለሁ ያለው። በሕይወታችን ሙሉ እሱ በአንድም በሌላም ይጠራናል። ያለኛ ፈቃድ ግን እግዚአብሔር በር ያንኳኳል እንጂ ሰው በር አይገባም ሲባል አልሰማህም? አሁን አንተ በርን ከፍተለታል። በውስጥ ያለውን ጉድፍ የሚያሳይ እሱ ነው። ልብን አንጻ፣ እሱ በጸጋው ይሞላል፣ አይነ ልቦናን ያበራላል። ከምንም አይደል የመጣ ነው። ያለ እሱ ምንም ነን። ትረካችን በዚያ በቃ። ይህንን ትረካ ሜታንያ ከሚለው የዳንኤል ስሜ መጽሐፍ ውስጥ ቦጨቅ አድርገን ያወጣነው ነው። ወዳጆቼ ቸር ክረሙ። የሳምንት ሰው ይበለን።